ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከሰሞኑ ባለው ከቅርብ ጊዜያት ወዲህ እየታየ ባለው ወታደራዊ ዝግጁነት በሀገራችን ላይ ሀገራችን እያደረገችው ባለው ወታደራዊ ዝግጁነት ላይ አንዳንድ ነገር ሀሳብ መሰንዘር ፈለኩኝ። ይሄን ነገር እንዴት ትመለከቱታላችሁ? እንዴት ምን ታዘባችሁ? የጦርነት ዝግጅት ነው? አንዳንች እየሸተተን ያለ ሊመጣ ያለ ጦርነት አለ? ለዛ የሚደረግ የጦርነት ዝግጅት ነው ወይስ ሀገራችን ኢትዮጵያ ሰላምን የማረጋገጥ በሀገሪቷና በቀጠናው ሰላምን የማረጋገጥ ግዴታ ውስጥ ገብታለች? ምንድነው የነዚህ አንድነትና ልዩነት? እንደሚታወቀው አንድ ሀገርና ህዝብ ለጦርነት ሲዘጋጅ ሌላ ነገሮችን ሁሉ ይቆማል። የልማት እንቅስቃሴ የለም። ሁሉ ነገር ወደ ጦር ግንባር የሆነ ጨለምተኝነት የሚጫነው ነው። ፉከራ፣ ቀረርቶ፣ ፕሮፓጋንዳ ያንን ወገን የማጠልሸት ይሄን አንደኛውን ወገን የማጃገን እንደዛ ብዙ የምትታዘቡት ነገር ይኖራል። ጠላትን ያበዛል። የሆነ አይነት ሲግናል ይሰጣል። እየመጣሁብህ ነው የሚል ሲግናል ይሰጣል። ጠላትን ያበዛል። እና ዝግጁ የሆነ በመሰለው ሰዓት እንዴት ነው በቃ ጠበብ ያለ እንትን ነውና ዝግጁ ነኝ ብሎ በሚያስብበት ሰዓት የመዝመት እንደው ጠላት ባይኖር እንኳን በእርግጥ ይህንን ትሪገር የሚያደርግ ኢሚዲየት የሆነ ጠላት ይኖራል። በአብዛኛው ወይ ቁጭት ወይ አንዳች ነገር ይኖራል እና ለዘመቻ ይንቀሳቀሳል። ሰላምን በሌላው በተቃራኒው ግን ተቀራራቢነት የአንድ ሳንቲም ሁለት ገጽታ በሚባል ደረጃ ነው። ሁለቱ ሩቅ ለሩቅ አይደለም፣ ግን የአስተሳሰብ ሽፍት አለ። የአስተሳሰብ ከፍታ ልዩነት አለ። ሰላምን የማረጋገጥ ፍጹም ሰላም በሀገሬ እፈልጋለሁ፣ በቀጠናው በዙሪያው በአለም ማስፈንን እፈልጋለሁ የሚል ሀገርና ህዝብ ደግሞ በሌላ ወገን ከፍ ያለ ያስተሳሰብ ከፍ ያለ የልማት እቅድ ከፍ ያለ በጦር ዝግጅትም ቢሆን ተገዳዳሪ ኢቭን ሊኖረው በማይችል ደረጃ ቢኖረውም ከፍ ባለ ደረጃ ይሆናል ዝግጅቱና እንቅስቃሴው። ዜጎቿ እንደ ልብ ተንቀሳቅሰው እንዲሰሩ ትኩረቱን ያደርጋል። እንደውም ይሄ ውስን ከሆነው ከጦር ዝግጅቱ ይልቅ ጎልተው የሚታዩ ነገሮች ሳቢ የሆኑ የልማት እንቅስቃሴዎች ይኖሩታል። ዜጋው በየትኛውም የሀገር ጥግ የዓለም ጥግ ተንቀሳቅሶ በነጻነት መስራቱን ያረጋግጣል። አይደለም ጎረቤት ሀገራት ዜጎቻችን እየሰማን ነው እዚችው ኬንያ እንደሚቸገሩ፣ ሳውዲ ምን ያህል እንደሚሰቃዩ እናውቃለን። ደቡብ አፍሪካ ስንቱ እንደሚሞት እናውቃለን። እና ይሄ ሁሉ ያለበት ነው ሲጀምር የዜጎቿን የህዝቧን ጥቅም አንድነት ነጻነት የማረጋገጥ ካልሆነ ትርጉም የለውም ማለት ነው። እና ተመኘው ሀገራችን አንዳንድ ጥሩ ነገሮችን ይበል የሚያስብሉ ነገሮችን አየሁና ጭፍን ከሆነው ጠባብ ከሆነው የሆነ ፋቲግ ከሚፈጥረው ብዙ ነገሮችን ከሚበላው የጦርነት ዝግጅት ሳይሆን
አሜሪካ አንድ አባባል አላት ይባላል። ፍጹም የበላይነት ሰላምን ለማረጋገጥ እንግዲህ ሰላም እሷ በምትሰጠው ዴፊኒሽን ማለት ነው ያው የዜጎቿ የሀገሯ ጥቅም ሊሆን ይችላል። እንዴት የአሜሪካ ዜጋ ተነክቶ ያው ሀገራት በሰላም እንደማያድሩ ይታወቃልና ሁሉም ሊባል በሚችል ደረጃ ክፍት ነው ለሷ ዜጎች ሀገራት ቪዛ እና ለሀገራችን እንደው የቅርብ ሀገራት ላይ ዜጋ ክብሩ ተጠብቆ ኢትዮጵያዊ መንግስት አለኝ የሚቆረቆር የሚጠይቅ አንዳቸው ታፍራ ተከብራ ያ ጊዜ እንዲመጣ ተመኘውና እየተዘጋጀች ካለ ሰላምን የማረጋገጥ ግዴታ ውስጥ ገብታ ካለ በቀጠናዋ ሰላምን ታስፈን ሲባል እኮ የሌላው ሀገር ዜጋ ጥሩ ነው ያ ተጓዳኙ ነው ተጨማሪው ነው። ግን ሀገር ጥቅም የሀገሬው የዜጋው የመንቀሳቀስ የመግባት የመውጣት ነፃነቱ ነው። ያም ልብ ሊባል ይገባል። እናንተ ምን ታዘባችሁ? ምን ትላላችሁ?